የመጀመሪያው ጥያቄ ዘካተል ፊጥር እንዴት ነው የሚሰጠው? ብር ነው ወይስ እህል ነው? ብዙ ጊዜ ጭቅጭቅ ይፈጠራል ይሄ ነገር። ማንኛው ነው መሰጠት ያለበት? የተለመደ ነው። ፈትዋውም እንደዚሁ ብትችል በእህል ለማድረግ ሞክር፣ ካልቻልክ በገንዘብ ብትሰጥ አልሰጠህም አይባልም። ላኪን በገንዘብ ማድረጉ የበለጠ ነው። ሁለተኛው ጥያቄ ዘካተል ፊጥርን ከረመዳን ከ28ኛው ቀን ጀምሬ መስጠት እችላለሁ ወይስ አልችልም? ኢዱ ከመድረሱ በፊት ማለት ነው። ከ28ኛው ቀን ጀምሬ መስጠት እችላለሁ ወይስ አልችልም? ከ28 ጀምሮ ዘካተል ፊጥርን መስጠት ይቻላል። ሶስተኛው ጥያቄ ለቤት ሰራተኞች ሰደቀተል ፊጥር ማውጣት ይወጅብብኛል ወይስ አይወጅብብኝም? እንዴት ነው የሚታየው ይሄ ነገር? ግዴታ አለብኝ ወይስ የለብኝም? ነይተው ከከፈሉላቸው ተቀባይነት አለው። ነይተው ካልከፈሉላቸው ለቤት ሰራተኛ ዘካተል ፊጥር መክፈል ዋጅብ አይደለም። ለራሷ ትክፈል ወይ ባሏ ይክፈልላት። ዘካተል ፊጥር በአንድ ሰው ምን ያክል ኪሎ ነው የሚወጅብብኝ? ወቅቱስ ደግሞ በምን አይነት ሰዓት ነው መስጠት ያለብኝ? መጠኑ ቢያንስ መነሻው 2 ኪሎ በእያንዳንድ ግለሰብ ማለት ነው። ምሳሌ አንድ ቤተሰብ 10 ቤተሰብ ከሆነ ለእያንዳንዱ ለህፃናቱ፣ ለትልቁ፣ ለትንሹ ሙሉ ነው የሚከፈለው 2 ኪሎ በዝቅተኛ ደረጃ ማለት ነው። ለጥንቃቄ እያሉ አንዳንዶቹ ሮብ ይጨምርበት ወይ ግማሽ ይጨምርበት የሚሉም አሉ። ቢያንስ ግን ከ2 ኪሎ መውረድ የለበት። ሳይሰጥ ከቀረ ደግሞ ረስቶ ሊሆን ይችላል። ወይም ደግሞ በተለያየ ምክንያት ታለፈው የሚሰደው ሶላት በፊት ነው። መጀመሪያ ሰደቀተል ፊጥር ማለት ነው። ያ ካለፈበት ይቀራል፣ ጊዜው አልፏል ማለት አይደለም። መክፈሉ ግዴታ ነው። ታለፈበት በኋላ ቢሆን ግን ተሶላተል ዒድ በፊት ከከፈልክ ዘካቱ መቅቡላ ብለዋል ነው ያሉት። በቀጥታ አላህ የሚቀበለው ነው፣ ግራንት አለው ማለት ነው። ተሶላት በኋላ ግን ሰደቀቱ ምን ሰደቃት ኢንሻ ቀቢላ ወኢንሻ ረዳ እንደ ተራ ሰደቃ ነው። ቢፈልግ ይቀበለዋል፣ ቢፈልግ ይተዋል ተብሏል። ግን መከፈሉ ግዴታ ነው ማለት ነው። አራተኛ ጥያቄ አንድ ሰው በረመዳን ከሚስቱ ጋር ስልክ እያወራ ስሜታዊ ሆኖ ፈሳሽ ነገር ቢፈሰው ስሜታዊ ቢሆን ጾሙ ይበላሻል ወይስ አይበላሽም? ይታያል ይሄ ነገር ወርድ ነው። ጾሙ ይበላሻል፣ ቀዷ አለበት፣ እስትግፋርም አለበት። በጾም ላይ ሆኖ እንዴት ነው? በተለይ ፈርድ ጾሞች ላይ ሆኖ ከሆነ በጣም ድፍረት ነው። እንዴት ነው ስለ ስሜት የሚያነሳሱ ነገሮች በጾም ላይ ሆኖ እንትን የሚለው የሚያናግረው ማለት ነው። አምስተኛ ጥያቄ ሴቶች ጀናባ ሲታጠቡ ጸጉራቸውን መፍታት አለባቸው ወይስ የለባቸውም? እንዴት ነው የሚታየው? ጀናባ ያለባት ሴት ትታጠብ ሲሉ ጸጉርሽን ተሰርተሽ ከሆነ ተፈች አላሉ። የሐይዶቹ ግን ሐይድ ላይ ባለንበት ጊዜ እንፈታ ነበር ነው። ስለዚህ ጀናባ ያለባት በቀን 2 ጊዜ 3 ጊዜ ጀናባ ብትሆን ልትፈታ ትገደዳለች ማለት አይደለም። ስድስተኛ ጥያቄ ለወንድ ልጅ ፈርድ ሶላትን ቤቱ መስገድ ይፈቀድለታል ወይስ አይፈቀድለት? መስጂድ ሳይሄድ ቤቱ መስገድ እንዴት ይታያል? ይፈቀዳል ወይስ አይፈቀድም? ብቻውን ቢሰግድ ሶላቱ ትክክል ነች፣ ግን ወንጀለኛ ነው ሰውየው። መስጂድ መስገድ ነበረበት፣ በጀማዓ መስገድ ነበረበት። ያለ ዑዝር ያለ ምንም ችግርና ምክንያት ቤት መስገድ ስለሌለበት ፈሶላቱሁ ሰሒሐቱን መዐል ኢስሚ ወንጀል ከመመዝገቡ ጋር ሶላቱ ጤነኛ ናት ይላሉ። ብቻውን ከሰገደ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ሶላቱ ባጢላ ናት ይላሉ። ለምን ቢሏቸው ሶላተል ጀማዓ ሸርጡ ሊሲሐቲ ሶላህ የሚል አቋም አላቸውና ነው። ይሄ አቋማቸው ወጣ ያለ ከዑለሞቹ እንትን ያለ ስለሆነ ይሄኛው ብዙም የተደገፈ አይደለም። ፈርድ ናት፣ ዋጅብ ናት ሶላተል ጀማዓ እንጂ ወለይሰት ሸርጡ ሊሲሐቲ ሶላህ። ወንጀለኛ ነው፣ ሶላቱ ግን ትክክለኛ ነው። ነብዩን አለይሂ ሰላቱ ወሰላም ነቅፏል፣ ሙናፊቆች ጋር ተመሳስሏል የሚለውን እንወስዳለን እንጂ ሶላቱ ትክክል ነች ነው። ግን ወንጀለኛ ነው፣ ወንጀል ተመዝግቦበታል። ሶላቱ ላይ ጥያቄ አለበት ማለት ነው። ለምን መስጂድ መስገድ ያለበት በጀማዓ መስገድ ያለበት ከወንድሞቹ ጋር አብሮ መስገድ ስለሚያስፈልግ አብሮ መስገድ ነበረበትና ለብቻው በመስገዱ ያስጠይቀዋል፣ ተጠያቂ ነው ነው ወንጀለኛ ነው። ሶላቱ ግን አልሰገድክም ተብሎ ሰባተኛ ጥያቄ የጁሙዓ ቀን ከተሰገደ በኋላ ቤተሰብ ጋር ፏ ብሎ ፈርሾ እንደ ዒድ ቀን ማክበር እንዴት ነው የሚታየው? ያለች ነው እንዴት ተታች እንደ ዒድ ስራ ፈቶ ምናምን መዋል እንደማይገባ ቁርአን ያመለክታል። فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله ነው የሚለው አላህ። ሶላት ካበቃ በኋላ በየቦታችሁ ተበታትናችሁ የአላህን ሪዝቅ ፈልጉ ነውና ስራ እንዳይፈታ ቁርአን ያመለክታል። ከሶላት በፊትም ቢሆን ስራ ተፈቶ እንዳይዋል إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ነው የሚለው። አዛን ሲደረግ ሁሉን ነገር ትታችሁ ወደ ጥሪው ሂዱ እንጂ ከዚያ በፊትም ከዚያ ኋላም ስራ ፈቶ መዋል እንደሌለበት ያመለክታል። እንግዲህ ለምሳሌ እሁድ ቀን ከመዘያየር ጁሙዓ ቀን ሊመርጥ ይችላል የሆኑ ሰዎች። ግን ሁሉ ጊዜ ሳምንቱን ጠብቆ ጁሙዓ ቀን ከሶላት በኋላ
እናቴ ጋር ነው ሙሉ አጎቴ ጋር ነው ሙሉ አክስቴ ጋር ነው ሙሉ እያሉ ሁሉ ጊዜ ልምድ ማድረግና ስራ እንደ حرام እንደተደረገ አርጎ ማየት በፍጹም የተከለከለ ነው ቅዳሜም ጁሙዓም እሁድም መስራት ያንዳንዱ መብት ነው ያለውን ረፍት መውሰድ የፈለገ ሰው ቅዳሜ ሊያደርግ ይችላል ሮብ ሊያደርግ ይችላል እንደዚህ ሊያደርግ ይችላል ስምንተኛ ጥያቄ አንዲት እህታችን ጥቁር ሂጃብ መልበስ ግዴታ ነው ወይ መለብሰው ሂጃብ ግዴታ ጥቁር መሆን አለበት ወይ ያለች ነው ጥቁር ሸርጥ አይደለም ጥቁር ሲሆን ሰው ብዙ አይፈልግም ተብሏል ግን እኮ ሰይዱል አልዋን ጥቁር ነው እኮ የከለሮቹ ዋናው ንጉስ እኮ ጥቁር ነው ጥቁር አያምርም ያለ ሰው የለም ጥቁር በርቀት አይጎላምና አይን ውስጥ ተሎ አይገባም ነው ማየት ከጀመርክ እንደ ጥቁር የሚያምር የለም ግን እኔ እሱ የሂጃብ አሰራሩ የሂጃብ ልብሶች በሂጃብ ስም ሂጃብን የሚያስጠላ ወይም ሴቶቹን ትኩረት የሚያሰጥ ሂጃቦች እየመጡ ነው ያሉትና ጥንቃቄ ማድረግ ያስፈልጋል ዘጠነኛ ጥያቄ አንዲት እህታችን ዘካን አስቀድሜ ብሰጥ እንዴት ይታያል ይቻላል ወይስ አይቻልም ይፈቀዳል አይፈቀድም ማለት ነው ይቻላል ዘካን ማስቀደም ችግሩ አህወጅ ሆኖ አንገብጋቢ ሆኖ ወሳኝ ሆኖ ካገኛችሁት ይቻላል አመቱ ሳይደርስ ማስቀደም አንቺ ግን ያሰብሽው ረመዳን ሳይደርስ ብለሽ ከሆነ ረመዳንና ዘካ አይያያዙም ዘካ አመቱ ሲደርስ ይወጣል ዘካ በመቸም ይሁን በመቸም ያንን ገንዘብ የመለከ የያዘበት የሱ ገንዘብ የሱ ሐቅ የሆነበት ጊዜ አመቱ ሲሞላ ከዛን ጊዜ ጀምሮ ነው አመት የሚታሰበውና ይፈቀዳል ይቻላል ማስቀደምሽ ችግር የለው መቼም ይሁን መቼም አስረኛ ጥያቄ ህፃን ልጅ ከሁለት አመት በላይ ጡት ማጥባት ይፈቀዳል ወይስ አይፈቀድም እንዴት ነው የሚታየው ይሄ ነገር ብዙሃን ሰው ያደረገው ያለው ነገር ነው ጤናማ ከሆነ እና ሌላ ምግብ የሚወስድ ከሆነ አይሆንም ለምግብ የሚወስድ ከሆነ ጤና ያለው ከሆነ አንዳንዱ ተወሳከኛ ይሆናል ምግብ የማይወስድ ይሆናል አማራጭ ሲጠፋ ለዶሮራ ሊፈቀድለት ይችላል ማለት ነው ለበለዛ ምግብ የሚወስድ ከሆነና ጤናማ ከሆነ ኖርማል ከሆነ አላህ ወልዋሊዳቱ ይርዲዕና አውላደሁነ ሐውለይኒ ካሚለይን ነው ያለው ሙሉ የሆኑ 2 አመት ድረስ መጠብ ይቻላል ብሎ የመገደቡ ትርጉሙ ተዛ በላይ አያስፈልግም ማለት ነው የሚያሳየው ማለት ነው 11ኛ ጥያቄ ሴትና ወንድ ተቀላቅለን ነው ዲዓዋ የምናዳምጥበት ቦታ መስጂዱ መጋረጆ የለውም ሴቱ ባንዲ በኩል ወንዱ ባንዲ በኩል ሆኖ እየተያየና ምንም መጋረጆ ሳይኖረው ነው ዲዓዋ የምናዳምጠው ስለዚህ እንዴት ይታያል ይሄ ነገር ከሴቶቹ ጋር ያለ ምንም መጋረጆ ዲዓዋ ማዳመጥ እንዴት ነው የሚታየው ይፈቀዳል ወይስ አይፈቀድም ሌላ የተሻለ ከዚያ ራቅ ያለ የመማሪያ እድል ያላገኘ ሰው በእንዲህ ያለ ቦታ ቢማር ምንም ችግር የለውም ነገር ግን ሌላ ቦታ ላይ ከዚህ አይነቱ ሁሉ ርቀት ባለው አየር ላይ ባለው መስጂድ ላይ ባለው ትምህርት ቤት ላይ መማማር በሚቻልበት እድል ማግኘት የሚችሉ ወንዶች እንዲህ ያለ ቦታ መሄድ የለባቸውም ሴቶችም እንዲህ ያለ ቦታ መሄድ የለባቸውም ቲቪ አሃ አንተ ቤት ቁጭ ብለህ ይሄንን ታያለህ በአንዳንድ ጊዜ ጎረምሶቹ ይመጣሉ አንዳንድ ጊዜ ቆንጆቹ ይመጣሉ ቤት ቢላ ሁኛለ አይ እሱን ሳቲ አግብተሃል አራራገብ አይ አንተ ይቅርብ እንደዚህ ያለ ጉዳይ ላይ እንኳን አትመልከቱ